እኔም ሴት ነኝ ሴት ልጅ ወልጄ ይሻል እኔ በሆንስ እህት ብትሆንስ እንዴ ብታስብ ነው አንተ ለወንድም ብቻ የምታስበው እሷስ ለአንተ እህት አይደለችም ታስፈታው ነው ምን ሆነ የምታስፈታው ውብዬ እንድታስፈታው ነው ውብዬ ምን ማናት አሁን ማን ነው ለምንድን ነው የሚፈታው እሱ ከባድ ወንጀል ነው ይሰራው እንት ታውቃለህ አው ኢየሱስ እና ግን በቃ በውብዬ ላይ ብቻ ሳይሆን በልጆቹ ጭምር ነው ወንጀል ይሰራው ስለዚህ ስለማንፈልግ ነው እባክህ ፈትላውን ደስ ብሎሽ ነው አንቺ ለምን ደስ አይለኝም ደስ አለኝ አላለኝ ስለኔ ደስታ ምን አገባህ አንተ የሱ መታሰር ያስፈልጋል ልጅቷ እየተቃጠለች እንደዚህ ይሆን ቪዲዮ እንዴት አይስ ትላለህ እንዴት ከኔ ጋር ምን ስትል ከረምትና ነው ደው መልሰ አስፈችልኝ ብለ አንተም ጠይቃት ምክንያት እንደዛ እኔ የኔ ሐሳብ ውብዬ ያው አሳስረዋለች እኔ ካንቺ ጋር ሆኜ ብዙ ነገር አውርቻለሁ አውቃለሁ ምን እንዳወራው ግን ያው ውብዬ እንደዚህ ትሄዳለች ብዬ አላሰብኩም ለምን አትሄድም አሳስረዋለች በሷ ቦታ አንተ ብትሆንስ እኔ በሆንስ እህት ብትሆንስ እንዴ ብታስብ ነው አንተ ለወንድም ብቻ የምታስበው እሷስ ለአንተ እህት አይደለችም የኔ ለሷ ኳዝናለው እኮ እና ካዘንክ ምን አባክስና በቃ ናሂምንም እንድታስፈታው ነው ምን ሆነ የምታስፈታው ቆስ በይ በማርያም ምን ሆነ የምታስፈታው ምን ሆነው እሺ ምን አባክስና ነው አንተ እንደገና አስፈች ይያልኩ ሰጥመት ለምናት ምን ልትሆን ፈለክ እንደዛ አይደለም እንደምንኳት አስፈችልኝ ለምንድን ነው የሚፈታው ይቀጣ ግን እኮ ናሂ ብዙ ነገር እኮ ሰርቷል አይደለ ብዙ ሰዎችን አግዟል ማገዝ ሌላ ይሄ ሌላ ቤቱን እየበጠበጠ ልጆቹን እየበጠበጠ እሷ ገና የሚወለደው ገና የምትወለድ ጻናለች ባለቤቱን እየበጠበጠ እሱ እንዴ በቤት ውስጥ ከማንም ጋር ሲያውደለድል እቺ ልጅ እየተቃጠለ የምትቀርምበት ምክንያት ምንድነው ንገረኛ አንተ ለሷ አዝነ ነው ና ምን አባክስና እሺ ቆይ ረጋበያዬ ረጋልልም ምን አባክስና ነው አንተ ከኔ ጋር እዚህ ስታውራ ከርመ እንደገና መልሰሷ አስፈች ይያልኩት ለምን ነው አይደለም ናሂ ይታሰር ነበር ያልሽው አይደል አንቺ እኔም እንደዛ ብያለሁ አልዋሽ ግን ከዛን አየው ሳይ ምናምን ናሂ እንደታሰር ሰማው ስለዚህ ውብዬ እንዳሳሰርችው ሰማው ከዛ ምናምን ደነገጥኩ ከዛ ሰማው ቪዲዮ ሰራው የሚሰራ ነገር ይስራህና ውብዬ ኮይ አው ናሂ አጥፍቷል ያ ሁላችንም እኮ እናጋለን እኔ ማቃለው በጣም አጥፍቷል እኔ ከዚህ እስከሚሄድ ድረስ ከእስር ቤት አይውጣ እኮ ለሚሄድ በጣም ትቆያለሽ እኮ አንቺ ልቆይ ይታሽ ቁንጫው ይብላው ፈትለና በቃ ዝም በል ይሁና ልጄ እሷም ልጄ ናት እኔም ሴት ነኝ አቃለው እኮ እኔ እኮ ብዬ በጣም ነው መወዳት እንደማከብራት ታውቂያለሽ ግን እቺ ስትጎዳ ዝም ብዬ ማየት አለብኝ ፍቅራቸውን ስለማቅ እኮ ነው እየበቃ ለምን 10 ፍቅር ቢኖረው ነው እንዴ ከሌላ ሀገር የሚያወደለድለው እሱ ፍቅሬ ብሎ አንተ የማን አጨብጫቢ ነህ አንተ የሷ አጨብጫቢ ነህ አንተ ምን ታጨበጭባለህ አጨብጫቢ ያረገ ማን ነው አንተ ምን አገባህ አንተ ምን የምታውቀው ነገር አለ የሷ መቃጠል አንተ ታውቃለህ የሷን መንደድ አንተ ታውቃለህ ሁለት ነፍስ ሆነ ነገ ዛሬ ተወላዲ ብለን የምንጠብቀዋትን እንደገና ቤቱን እየበጠበጠ ህፃኑ ልጅ ምን እንዲሆን ነው ልጁ እየተሳቀቀ እንዲያድግ ነው የምፈልግ አንተ ተናገር እስቲ ቆይሽ አንተ በውዬ ቦታ ብትሆን ምን ትሆናለህ አንተ እኔም እንደዛ ላረግ ይችላልው ግን እና በቃ ሁሉ ሰላም ባይፈጠር እንኳን ባይታረቁም ቢለያዩም እንኳን በዚህ ሁኔታ እንዲለያዩ ስለማልፈልግ ነው ፈለክም ታስሮ ቅጣቱን ያግኝ በቃ ለወደፊቱም ነገ ይሄ የተነቃነቀ ጥርስ መነቀሉ አይቀርም ይገባሃል አይደል ስለዚህ አሁን ዛሬ ያልተቀጣ ነገ ለዚህ ልጅ ምን ዋስትና አላት ልጆቿን ማን ሊያሳድግ ነው ብቻዋን ለማን የተባለ እሱ ማን ሆነና ነው አንተ ለሱም ታዝነው እሷስ የሷን ጉዳት ማን ይወቅላት አልፈተርፈ ደግሞ ውብዬ አስፈችው ብዬ ነው ትላለህ እስቲ ከዚህ በኋላ አንድ ነገር ተወግንና ዋጋህን ነው የምሰጠው እንዲ ቀልድ የለም ነግሬያለሁ ቀልድ የለም እኔ ጋር እንደዚህ አይነት ቀልድ የለም ቤተሰብ ቅርታ አድርጉልኝ በቃ እኔም ሴት ነኝ ሴት ልጅ ወልጄ ይሻል ስትጎዳ ዝም ብያለሁ ለምን 10 ልጅ አይሆን
በቃ እውነትና እውነት ላይ ነው የሚሄደው ይታሰር ማቆ ይወጣታል ይኸው አይታችኋል አሁን አይ መታሰሩ ምን እየደሰለ ምንም ደስ አይልም ይጠማ ልጅሽ እኮ ነው እዚህ ምታውደለደለለት እዛ ምግብ ታቀብለው እንዴ አትፍቷል እንዴ በቃ የራሱ ጉዳይ አትሳባ ማንንም የለው ዋጋውን ያገኝ እህቱም አታቀብለው ይሄን አይደል ልንገርህ አይደል አብሮ ኖሩ አልኖሩም እግዚአብሔር ሲፈቅድ ነው ሁሉም ነገር ግን አሁን ለበደላት አሁን ላለቀሰችው አሁን ለተጎዳችው አሁን ለተቃጠለችበት ዋጋውን ማግኘት አለበት በቃ ቁንጫ ይዝለልበት የሚፈልገው እሱ ነው አይደል ቁንጫ ይዝለልበት ገና ታለ ገና መተኛ ጅባ እስከሚያጣ ነው ማደርገው ይፈትላል ለምን ይጆን ዝም በል አይደለም ውብዬ አዝናለት ቢያንስ ባይታርጉ ለምን ታዝነለታለች ለሷ አዘነ እሱማ አዘነላት ወይ ግን በዚህ መልኩ ነው ይታስሩ አይሆንም ይታሰር ምን ትጠቀማላችሁ ይታሰር ይቀጣ ውብዬ ለናይ ይቅርታ እንድታደርግለት ለምን እንዲፈተለ ተፈቶ ሲል ሊሆን ንገረኝ የራሱ ኑሮ ይኖራ ከፈለ ለምን ይኖራል እስከሚታረቁ ለማን እሷ እንደዚህ ሆና ለምንድን ነው የሚኖረው አይኖራትም ምንም ቢሆን እኮ ምን ታውቃለህ ምንም አታውቅም አንተ ቢያንስ ምንም ቢሆን ወንድሜ እኮ ነው ምንም ታውቁ ውብዬ ደግሞ ወንድም እሷ እህት አይደለች እህቴ ናት ወዳታለሁ ግን ሁለቱም በዚህ አይነት ነገር እንዲለያዩ አልፈልግም በቃም ተለያዩ አልተለያዩ በህግ ጥላ ስር ሆኖ ያለው ነው አይደለም እንደዛ አይደለም አይሰራም እኔ አምጬ የወለድኩት እኔ አለው ግን እንዲቀጣ ፈልጋለሁ በቃ ይቀጣታል እዬ በቃ አሁን አልፈልግም ወሬ